ሰላም ቤተሰብ እንዴት አላችሁ? ከኢንቪቴሽን ምንና እንዴት ማግኘት እንችላለን እያላችሁ የጠየቃችሁ ይላላችሁ ነው ይሄንን ቪዲዮ ያዘጋጀሁት። ቦሎ ላይ እኔን ማግኘት ለምትፈልጉ እዚህ ላይ ባስቀመጥኩት አይዲ ሰርች አድርጋችሁ ማግኘት ትችላላችሁ። እሺ ከዚህ በፊት በሰራሁት ቪዲዮ ላይ እንዴት ኢንቫይት እንደምናደርግ አሳይቻችሁ ነበረ። ግን በተደጋጋሚ እየመጣችሁ እየጠየቃችሁኝ ስለሆነ ድጋሚ ያሳያችኋለሁ። እዚህ ጋር ኢንቫይት የምትለዋን እንጫናታለን። ከዛም ኢንቫይት ናው እንላለን። እዚህ ጋር እቺ ነው ኮፒ የምናደርጋት ማለት ነው። ከዛ ልንልክለት ለፈለግነው ሰው ሄደን ፔስት እናደርገዋለን። አንዴ ኮፒ ያደረግነው ለአንድ ሰው ነው ኢንቫይት ማድረግ የምንችለው፣ አንድ ሰው ነው ኢንቫይት የምናደርግበት ማለት ነው። አንዴ ኮፒ አድርገን ሄደን ለብዙ ሰው ብንልክ በዛ ሊንክ አንድ ሰው ብቻ ነው የሚገባው ማለት ነው፣ በእኛ ሊንክ መግባት የሚችለው። ስለዚህ ለሁለት ለሶስት ሰው ከዛም በላይ ለሆነ ሰው ለማድረግ እየመጣን ኮፒ እያደረግን ሄደን ፔስት ማድረግብን አሁንም ድጋሚ መተን ለሁለት ለሶስት ሰው ከሆነ ሁለት ሶስቴ ኮፒ ማድረግ አለብን። አንዴ ያደረግነው ለአንድ ሰው ነው የሚያገለግለው። ከዚህ በፊትም በሰራሁት ነግሬያችኋለሁ፣ ግን እየጠየቃችሁኝ ስለሆነ ድጋሚ የነገርኳችሁ። ሌላው ምንድነው ዋናው ነገር ይሄን ቪዲዮ የሰራሁበት ምንድነው የምናገኘው ኢንቫይት በማድረጋችን እንዴትስ ነው የምናገኘው ላላችሁን ልጆች እዚህ ጋር አክቲቪቲ የምትለውን ስትጫኑ በደንብ ያስረዳናል፣ ያብራራልናል። ኢንቫይት ሆስት የሚለውን እዚህ ጋር ስናይ ከአንድ ሰው 35,000 ማግኘት እንደምንችል ማለትም ዳይመንድ ይነግረናል። እንዴት የሚለውን ስናይ እዚህ ጋር ያስቀመጠልን ነገር አለ። እነዚህን ለማስረዳት እሞክራለሁ በገባኝ መጠን ማለት ነው። ስለዚህ አንድ ሰው ኢንቫይት ካደረግነው በኋላ ያ ሰው ለመጀመሪያዎቹ 7 ቀናቶች በደንብ መስራት ይጠበቅበታል። ያ ማለት የመጀመሪያዎቹን 7 ቀናቶች ካልሰራ ከዛ በኋላ ያሉት ቀናቶች በቃ ለመስራት ራሱ ተነሳሽ አይሆንም። ምክንያቱም የመጀመሪያዎቹ 7 ቀናቶች ላይ የሚኖረን የዌልካም ብሎ የሚሰጠን 5,000 ነው በደንብ ሞቅ ያለ የሚሆንልን ማለት ነው። ከዛ በኋላ 1,000 ነው የሚሰጠን። ወይ ደግሞ ምናልባት በጊፍት በጋምብል በተለያየ እንትን የምናገኛቸው የዕለት ገቢያችን ይወስነዋል የተሻለ ገቢ ለማግኘት ማለት ነው። ስለዚህ ለራሱ ለገባውም ሰው 7 ቀን መስራቱ አስፈላጊ ነው። ምክንያቱም በእያንዳንዱ ቀን ውስጥ 2 ሰዓት ሲቆይ 5,000 ስለሚያገኝ፣ ስለዚህ ከራሱ 35,000 ያገኛል ማለት ነው። ምንም አይነት ሰው ወንድም ሴትም ቢሆን ማለት ነው። ሌላው ኢንቫይት ከምናደርገውም 35,000 ማግኘት እንችላለን። እንዴት ወደሚለው ስንመጣ እዚህ ጋር 7 ዴይ ወርክ የሚለው አለ። ታስኬ እና ታስክ ቢ ብሎ አስቀምጦታል። ታስኬ ላይ ምንድን ነው የምናገኘው ስንል ያ ኢንቫይት ያደረግነው ሰው መቶ 5 አወር ሲቀመጥ እዚህ ጋር ታስኬ ላይ ከላይ የመጀመሪያው ላይ እንደምታዩት 5 አወር ሲቀመጥ 1,000 ዳይመንድ ማግኘት እንችላለን። 7 አወር ሲቀመጥ 3,000 ማግኘት እንችላለን። ከዛ በኋላ መጨረሻ ላይ 20 አወር ሲቀመጥ በስንት ቀን ውስጥ? በ7 ቀን ውስጥ 20 አወር ሲቀመጥ 15,000 ዳይመንድ ማግኘት እንችላለን ማለት ነው። ያ ማለት ቢያንስ በቀን ለ3 ሰዓት 2 ሰዓት ቢቀመጥ የራሱን 5,000 ነው የሚያገኘው። 1 ሰዓት ቢጨምር ደግሞ ለእኛም ይጠቅመናል። በሳምንት ውስጥ ለ14 ሰዓት ሲቀመጥ የራሱን ይጨርሳል። 20 ሰዓት ፓርቲ ላይ ቢቀመጥ ደግሞ 15,000 ኢንቫይት ላደረገው ሰው ማግኘት ይችላል ማለት ነው። በነገራችሁ ላይ እንደምናስበው ከባድ አይደለም 20 አወር በ7 ቀን ውስጥ መቀመጥ። ምክንያቱም ፓርቲ ነው ይሄ፣ ላይቭ አይደለም። ላይቭ ቢሆን ይከብዳል፣ በቃ በጣም ይሰለቻል ምናምን ነገር። ይሄ ግን ፓርቲ ነው። በቃ ከፍቶ ስልኩን ማስቀመጥ ይቻላል። ምንም የሚከብድ ነገር የለውም። ስለዚህ ብዙ አታክብዱት፣ ቀላል ነው። 15 አወር ተቀምጦ 15,000 20 አወር ተቀምጦ 15,000 ማግኘት እንችላለን ማለት ነው። ሌላው ታስክቢ ላይ ምንድን ያስቀመጠልን ላኪ ጊፍት ኢንከም ወይም በስጦታ ምክንያት የምናገኘው ነው። ያ ሰው በዛ 7 ቀን ውስጥ 1,000 ቢያገኝ ሀፍ የኛ ነው ማለት ነው። 500 የኛ ነው። 4,000 ቢያገኝ 2,000 የኛ ነው። እስከ 40,000 ቢያገኝ ያ ሰው 20,000 የኛ ይሆናል ማለት ነው። ጭራሽ 7ኛው ቀን ላይ ወይም ደግሞ 6ኛው ቀን ላይ እንኳን ቢቀያየር 40,000 ወይም 50,000 ያ ሰው ኤክስቼንጅ ቢያደርግ ማለት ነው እኛ 20,000 እናገኛለን ማለት ነው። በአጠቃላዩ ስንት ሆነ ማለት ነው? 35,000። ስለዚህ ከአንድ ሰው 35,000 ዳይመንድ ወይም $3 ከምናምን ማግኘት እንችላለን። ያለው ነገር ይሄ ነው።
ስላዳመጣችሁኝ አመሰግናለሁ። ሌሎች ጥያቄዎች ካሏችሁም በውስጥም ቢሆን ቦሎ ላይም እየመጣችሁ መጠየቅ ትችላላችሁ። እዚሁ ዩቲዩብ ላይ መጻፍ ትችላላችሁ። በቲክታክም ማግኘት ትችላላችሁ። ያልገባችሁ ነገር ካለ ጠይቁ።